ጸሎት በምንጸልይበት ጊዜ በጣም የምንቸኩልና የምንጣደፍ ሰዎች አትቸኩል የሚለው የትራፊክ ሕግ ላይ ብቻ ሳይሆን መጽሐፍ ቅዱስ ላይም ተመዝግቧል። በመጽሐፈ ሲራክ ምዕራፍ 7 ቁጥር 10 ላይ በምትጸልይበት ጊዜ አትቸኩል ተብሎ ተጽፏል። ስለዚህ በማንኛውም ምክንያት ይሁን የትም ቦታ ለመሄድ ብንቸኩል እንኳን ጸሎታችን ለማድረግ በጥድፊያ እናድርግ። ብዙ የጸሎት መጽሐፍትን ይዘን በፍጥነት አነብንበን ከምንጨርሰው ይልቅ በአንድ ደቂቃ ውስጥ መጨረስ የምንችለውን አባታችን የሚለውን ጸሎት በተረጋጋ ሁኔታ መጸለይ በጣም የተሻለ ነው። ራሳችን እንኳን መስማት የማንችለውን ጸሎት እግዚአብሔር እንዲሰማን በቸልተኝነት አናቀርበው። የጸሎታችን የፍጥነት ልክ በምን ደረጃ መሆን አለበት ካልን ከሰዎች ጋር በምንነጋገርበት ልክ ቢያንስ መሆን አለበት። ምክንያቱም እነሱ የሚሉን እንሰማለን፣ እኛም ለእነሱ የምንነግራቸውን መልእክት ማስተላለፍ እንችላለን። ጸሎት ለእግዚአብሔር መልእክት የምናደርስበት መንገድ ስለሆነ በተረጋጋ ሁኔታ ቢያንስ እኛ እንኳን ልንሰማበት በምንችለው መንገድ መጸለይ ይገባናል። ሰላማችሁ ይብዛልኝ።